ፒስ ነው እንዴት ናችሁ? የዚህ ዓመት ምርጥ ጌሚንግ ላፕቶፕ እንግዲህ የፈረንጆቹ 2023-24 ሊስት ወጥቷል ከ1 እስከ 10 ማለት ነው። ቁጥር 1 ላይ ሌኖቮ በሊጂን ሲሪሱ አንደኛ ተብሏል። ሁለተኛ አሰስ ወይም አሱስ በዜፍረስ ላይናፑ ዜፍረስ G16 የምታውቋት ከሆነ እንደዚህ እያለ እስከ 10 ድረስ ሄዷል እና ላሳያችሁ ቁጥር 1 የተባላችሁ ነው። በነገራችን ላይ አንድ ሰው ዝም ብሎ ተነስቶ አይደለም ቁጥር 1 ቁጥር 2 የሚለው ብዙ ነገሮች ኮንሲደሬሽን ውስጥ ይገባሉ። ፕራይስ፣ ፐርፎርማንስ፣ ላፕቶፕ የተሰራበት ማቴሪያል ምናምን ብዙ ፋክተሮች አሉ እና ሌኖቮ በሊጅን ላይናፑ በጣም የሚታወቅ ብራንድ ነው በጌሚንግ ሲሪየሱ ማለት ነው። ስፔሻሊ ደግሞ ሊጅን 5 ሊጅን 7 እና ሊጅን 9 የሚባሉ አሉ። ሊጅን 7 በጣም አሪፍ ናት። ዛሬ ደግሞ እዚህ ጋር ያለችው ሊጅን 7 ሆና ስፔሻል ኤዲሽን ግሌሰር ዋይት የምትባላት የተወሰነ ሪቪው እናደርጋትና ሊጅን 7 በግሌሰር ዋይት እንግዲህ ቺን ትመስላለች። ነጭ ነው፣ ሙሉ ለሙሉ ነጭ ነው። በጣም የሚያምር ላፕቶፕ ነው። ኪቦርዱ የሚገርም RGB ያለው ስለሱ እናወራለን። እንደምታዩት በጣም የምታምር ቅልብጭ ያለች ቀጭን ላፕቶፕ ነው። በዛ ላይ ይሄን ያህል ትልቅ አይደለም። ስፔሲፊኬሽኑ ልንገራችሁ 16 ኢንች ነው። 16 ኢንች ሆኖ 2K ሪዞሉሽን ሆኖ በ240 ሄርዝ ነው። ኮራይ 9 14ኛ ጄኔሬሽን ነው። 32 ጂቢ ራም 1 ቴራ ወር 2 ቴራ SSD ይመጣዋል እና ደግሞ በRTX 47 ማክሲመም 47 ድረስ ነው የሚችሉት። ከዛ በላይ አይችልም። ምክንያቱም እንደምታዩት በጣም ቀጭን ነው። ከዛ በላይ ያሉትን ለማቀዝቀዝ ይከብደዋል ፒሲው እና እዚህ ጋር የሜታል አክሰንት አለው። ብረት ነገር ነው የተሰራበት ማቴሪያል በጣም አሪፍ ነው። ምንም ይሄ ኮምፕሮማይዝ የተደረገ አይነት ነገር አይደለም። ጌሚንግ ላፕቶፕ ራሱ አይመስልም። የሆነ ፕሮፌሽናል ላፕቶፕ ነው ይመስለው። ከማውስ ፓዱ ስንጀምር መስታወት ነው፣ ግላስ ትራክ ፓድ ይባላል። ስትነኩት ራሱ በጣም ስሙዝ ነው። የሆነ ለእጅ ራሱ ደስ ይላል። ደስ የሚል እንትን አለው። ኪቦርዱ እንደምታዩት RGB ነው። ፕሮባብሊ እስከዛሬ ካየኋቸው የላፕቶፕ ኪቦርድ RGBዎች በጣም የሚያምረው ይሄ ነው። የተለያዩ ኦፕሽኖች አሉት። ከለር መቀየር ትችላላችሁ፣ ማጥፋትም ትችላላችሁ፣ ብራይትነስ መጨመር መቀነስ፣ የተለያዩ ሞዶች አሉት። እንደምታዩት እዚህ ጋር ፓወር በተኗ ጋር እንምጣና ፓወር በተኗ እንደ አሻራም ታገለግላለች። ስክሪኑ እንዳልኳችሁ 16 ኢንች ሆኖ ጽድት ያለ ስክሪን ነው። ሁሉም 16 ኢንች 2K 240 Hz ስክሪን። ሁለት ላፕቶፖች አጠገብ ላጠገብ ታስቀምጡ አንደኛው የተሻለ ሊሆን ይችላል። ጀርባ ስታዩት በጣም ክሊን ነው። ኦልሞስት ምንም ነገር የለውም ኤክሰፕት እዚህ ጋር የሊጅን ሎጎ አለ። ሌኖቮ ደግሞ ሌላ የሚታወቅበት ነገር አብዛኛው ፖርታቸው ከጀርባ ነው። ሁሉም ባይሆን ግማሹ ከጀርባ ነው። እዚህ ጋር ደግሞ መብራት አለው። አሁን ጨለማ ላይ አሁን ለምሳሌ እየተጠቀማችሁ ከሆነ የትኛው ፖርት ምን እንደሆነ ለማወቅ እዚህ ጋር ይረዳቸዋል። HDMI ያለ ሲሰካ እዚህ ጋር የቻርጀር ፖርቱ ያሳያቸዋል። በዚህ ሳይድ ሁለት ታይፕ ሲ ተንደርቦልት 4 ነው አንደኛው። አንድ USB ያለ ሄድፎን ጃክ አላችሁ። በዚህ በኩል ደግሞ ሚሞሪ SD ካርድ አንድ ታይፕ ሲ እና አንድ USB አለ። እቺ ካሜራ ፕራይቬሲ ሸተር ናት። ካሜራችሁን ፓራኖይድ ምናምን ከሆናችሁ ካሜራችሁን ለመዝጋት ይጠቅማችኋል። ላፕቶፑ እንደ ጌሚንግ ላፕቶፕ አይደለም፣ ቀላል ነው፣ አይከብድም። ከዛ ከጀርባ እዚህ ጋር እንደምታዩት ቬንት አለ። ከስርም እንደምታዩት ግማሹ ላፕቶፕ ቬንት ነው። አንድ ኮምፕሌን አለኝ እዚህ ላፕቶፕ ላይ፣ ቀጭን ነው በጣም ኢስ ቱ ፓወርፉል። ስፔሻሊ ፕሮሰሰሩ i9 14 ጄን ነው። ከባድ ነገር ስትሰሩበት ይግላል፣ የመጋል ባህሪ ያለው። ከዛ ውጭ ግን በቃ ምንም ይወጣለት ላፕቶፕ አይደለም። በአጭሩ እንግዲህ ሌኖቮ ሊጅን 7 ዋቺ በግሌሰር ዋይት ቺን ትመስላለች። በሚቀጥለው ቪዲዮ እስከምንገናኝ ፒስ።